ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን። ዜናዎችን ይዤ መጥቻለሁ። መሳይ መኮንን ነኝ። አሁን ዘግይቶ በደረሰን ዜና የተከዜ ዘብ ሰራዊት ከወልቃይት አካባቢ በአስቸኳይ እንዲወጣና ቀጠናው ወደ ትግራይ ክልል እንዲመለስ እንዲያደርግ ህዝባዊ ወያኔ ሓርነት ትግራይ ህወሓት ለፌደራል መንግስቱ ጥያቄ ማቅረቡ ተሰማ። በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን ትላንት ምሽት ባወጣው መግለጫ ወልቃይትና ራያ የሚገኙት የታጠቁ ኃይሎች በአስቸኳይ ወጥተው አካባቢዎቹ በትግራይ ክልል ስር እንዲሆኑ በማድረግ የአብይ አህመድ አገዛዝ ለፕሪቶሪያ ስምምነት ተገዢ መሆኑን ማሳየት አለበት ሲል ጠይቋል። ህወሓት መግለጫውን ያወጣው ሰሞኑን የተከዜ ዘብ ሰራዊት ምረቃ መከናወኑንና የወልቃይት ዞን አመራሮች ያደረጉትን ንግግር ተከትሎ ነው። ህወሓት በመግለጫው የትግራይን መሬት በኃይል የተቆጣጠረው አካል የተከዜ ዘብ የሚላቸውን አዳዲስ ታጣቂዎች እያስመረቀ በትግራይ ላይ የጦርነት ነጋሪት እየጎሰመ ይገኛል ሲል ክስ አቅርበዋል። የዶክተር ደብረጽዮን ቡድን የፌደራል መንግስቱ የፕሪቶሪያውን ስምምነት እንዳይከበር በተደጋጋሚ ጥሰት እየፈጸመ ይገኛል፣ ከስምምነቱ ውጪ ስለ ትግራይ ጉዳይ ብቻውን እየወሰነ ነው ሲል ሰሞኑንም ክስ ማቅረቡ የሚታወስ ነው። የፕሪቶሪያው ስምምነት ዋናውን አስገዳጅ አንቀጽ ወደ ጎን በማድረግ በስምምነቱ ማሰሪያ ያልተበጀለትን የወልቃይትን ጉዳይ ይዞ ተደጋጋሚ ክስ እያቀረበ ያለው የዶክተር ደብረጽዮን ቡድን በቀጠናው ግጭት ለመቀስቀስ ፍላጎት እንዳለውና ዝግጅት እያደረገ እንደሚገኝ የወልቃይት ዞን አመራሮች በመግለጽ ላይ ናቸው። ዳግም ወደ ባርነት አንገባም የሚል አቋም የያዘው የአካባቢው ማህበረሰብ ታጥቆና ተደራጅቶ የህወሓትን ማንኛውንም አይነት ትንኮሳ ለመመከት መዘጋጀቱን ያሳወቀበትን የሰሞኑን የተከዜ ዘብ ሰራዊት የምረቃ መድረክ ህወሓት ጦርነት ታወጀብኝ ሲል ምላሽ ሰጥቶበታል። ባለፈው ሳምንትም የኢትዮጵያ ዜና አገልግሎት በትግርኛም ባሰራጨው ዜና ላይ ሁመራን በአማራ ክልል ውስጥ እንዳለ አድርጎ አቅርቧል የሚል ክስ ይዞ መግለጫ ያወጣው በደብረጽዮን የሚመራው የህወሓት ቡድን እነዚህ አካባቢዎች ወደ ትግራይ ክልል ካልተመለሱ ቀጠናው ወደ ግጭት መግባቱ የማይቀር ነው ሲል አስጠንቅቋል። የሁለቱ ወገኖች ግጭት ውስጥ መግባት የሚጠቅመው ለአብይ አህመድ አገዛዝ መሆኑን የሚገልጹት አንዳንድ የፖለቲካ ታዛቢዎች በሁለቱም አካላት በኩል ጥንቃቄ የተሞላበት አካሄድን እንዲከተሉ መደረግ አለበት ሲሉ አስተያየት በመስጠት ላይ ናቸው። የዶክተር ደብረጽዮን ቡድን ወልቃይትና ራያ ወደ ትግራይ ክልል መመለሳቸው ለድርድር የሚቀርብ ጉዳይ አይደለም፣ ህዝባችን እየተሰቃየ ነው፣ አካባቢዎቹን በወራሪዎች እጅ አድርገን የምንተኛው እንቅልፍ አይኖርም በሚል አቋም ጉዳዩን እያጦዘው ሲሆን በወልቃይት አስተዳዳሪዎች በኩል ነጻነታችንን በመስዋዕትነት አስጠብቀናል፣ ወደ ኋላ ተመልሰን የባርነት ዘመንን ለህዝባችን አንፈቅድም በሚል አቋም ከፍተኛ ቁጥር ያለው ጠንካራ የተባለ የተከዜ ዘብ በሚል የሚጠራ ሰራዊት በማደራጀት ላይ እንደሚገኙ ተመልክቷል። የአብይ አህመድ አገዛዝ የወልቃይትን ጉዳይ እንደ ቀውጢ ጊዜ መውጫ ካርድ ሊጠቀመው እንደተዘጋጀ የአንከር ሚዲያ ምንጮች ካደረሱን መረጃ ለማወቅ ተችሏል። የፋኖ ትግል የማይቀለበስበት ደረጃ ላይ እንደሚገኝ ያረጋገጠው የአብይ አህመድ አገዛዝ የወልቃይትን ቀጠና ወደ ቀውስ ውስጥ በማስገባት በሁለቱ ወገኖች ግጭት የስልጣን ዕድሜውን ለማራዘም እቅድ ነድፎ በመጠበቅ ላይ መሆኑን ተመልክቷል። አብይ አህመድ ለህወሓቶች እናንተ ገፍታችሁ ከመጣችሁ በትጥቅም በስንቅም አግዛችኋለሁ፣ በኃይል የተወሰደባችሁን በኃይል ካልሆነ ማስመለስ አትችሉም እያለ እንደሚነግራቸው፣ በጎን ደግሞ የአማራ ክልል ባለስልጣናትን ጠርቶ የህወሓት ቡድን ለጦርነት እየተዘጋጀ ነው፣ መከላከያ ሰራዊት ሽፋን ይሰጣቸዋል፣ ህዝባችሁ ወረራውን እንዲመክት አደራጁት ብሎ እየነገራቸው እንዳለ ነው ከደረሰን መረጃ ለማወቅ የተቻለው። ሁለቱን ወገኖች ወደ ግጭት በመክተት ማዕከላዊ መንግስቱን ለረጅም ጊዜ ተቆጣጥሮት ለመቆየት ማቀዱን በደረሰን መረጃ ላይ ተመልክቷል። የደብረጽዮን ቡድን ሰሞኑን በተከታታይ እያወጣው ያለው መግለጫ መጪው ጊዜ በቀጠናው ጦርነት ሊቀሰቀስ የሚችልበት እድል ሰፊ መሆኑን የሚያመላክት ነው የሚሉት የፖለቲካው ታዛቢዎች ይህ ከመሆኑ በፊት የሁለቱ ወገኖች ምሁራንና ተጽዕኖ ፈጣሪ ሰዎች ጫና በማድረግ ጦርነትን ማስቀረት እንዲችሉ ከወዲሁ በመጠየቅ ላይ ነው። በደብረጽዮን ቡድን በተደጋጋሚ እየቀረበ ያለውንና ከወልቃይት ጋር በተያያዘ የሚሰማውን ክስ በተመለከተ ከአብይ አህመድ አገዛዝ በኩል የተሰጠ ምላሽ የለም።
መጨረሻም የአብይ አህመድ ሰራዊት በተደራራቢ ውጊያዎች እረፍት በሌለው የእርስ በርስ ጦርነት ምክንያት በከፍተኛ መሰላቸት ውስጥ እንደሚገኝ ተገለጸ። የሰራዊቱ ቁመና እየወረደ መምጣትና መሰላቸት ለብልጽግናው አገዛዝ ከፍተኛ ስጋት መፍጠሩን የአንከር ሚዲያ ምንጮች ካደረሱን መረጃ ለማወቅ ተችሏል። ሰራዊቱ እየፈረሰ ነው፣ በተለይ እግረኛው ኃይል ሙሉ በሙሉ ከጥቅም ውጪ ሊወጣም ከጫፍ ደርሷል የሚሉት ስጋቶች በሰራዊቱ አዛዦች ዘንድ መኖሩን የሚገልጹት የመረጃ ምንጮች ባለፈው አንድ ወር ውስጥ ያገዛዙ ሰራዊት ከፍተኛ ወታደራዊ አዛዦች በአደባባይ የተናገሩትንም በአብነት በመጥቀስ የአብይ አህመድ አገዛዝ ከፍተኛ ጭንቀት ውስጥ መግባቱን ይገልጻሉ። የአንከር ሚዲያ ወታደራዊ ጉዳዮች ባለሙያዎች የሶስቱ ጀነራሎች የአደባባይ ምስክርነት ሰራዊቱ ሀገር የመከላከል ቁመና ላይ እንዳልሆነ፣ በዚሁ ከቀጠለ በከፍተኛ ቁጥር የሰራዊት መኮብለልና መጥፋት እንደሚከሰት ገልጸዋል። ለአንከር ሚዲያ በደረሰው መረጃ ላይ እንደተመለከተው የአብይ አህመድ ጀነራሎች ጉዳዩ በእጅጉን እንዳሳሰባቸውና ሰራዊቱ በገፍ እየተማረከ የሚገኝበትን የአማራ ክልል ጦርነት በምን መልኩ መቋጨት እንደሚገባ እየተነጋገሩበት ይገኛሉ። የአብይ አህመድ አገዛዝ የመውጫ ስትራቴጂ ሳያዘጋጅ የገባበት የአማራ ክልል ጦርነት ከተጠበቀው በላይ የሰውና የመሳሪያ አቅሙን የበላበት እንደሆነ የገለጹልን የአንከር ሚዲያ የወታደራዊ ጉዳዮች ተንታኝ ሻለቃ ማሞ ለማ ፖለቲካዊ መፍትሄን ወደ ጎን አድርጎ በኃይል እፈተዋለሁ የሚለው አካሄድ የአገሪቱን የመከላከያ አቅም በከፍተኛ ደረጃ እያዳከመው ነው ብለዋል። አብይ አህመድ ወደ ስልጣን ከመጣ ወዲህ ለአንድም ቀን ያለ ጦርነት ያላሳለፈው የመከላከያ ሰራዊት በእርስ በርስ ግጭት ምክንያት የደረሰበት ኪሳራ ሀገሪቱን ለታሪካዊ ጠላቶቿ ጥቃት ሊያጋልጣት ይችላል ሲሉም ስጋታቸውን ገልጸዋል። ሁኔታው ያሳሰባቸው አንዳንድ ጀነራሎች ከወዲሁ ጉዳዩን ወደ አደባባይ ይዘው መውጣት የጀመሩ ሲሆን ሰራዊቱ በውጊያዎች መደራረብ ሰልችቶታል፣ በእርስ በርስ ግጭት እየተጣደ እረፍት ባጣ የጦርነት አዙሪት ምክንያት ከልክ በላይ ደክሞታል የሚለው አስተያየትና ጠንካራ አቋም ከአብይ አህመድ ጀነራሎች እየተሰማ ሲሆን ሰሞኑንም ብርጋዴር ጀነራል ከበደ ረጋሳ በቃም ፖለቲካዊ መፍትሄ ፈልጉ በሚል የሰጡትና የሰራዊቱ በሙሉ አቋም ነው ብለው ያስተላለፉት ጠንካራ መልእክት ለአብይ አህመድ አገዛዝ የማስጠንቀቂያ ደውል ተደርጎ ተወስዷል።